18ኛ ላይ እንጀምራለን። twice of the salary of ታከለ exceed ማለት increase ማለት ነው። salary of his wife by one አንድ እና ሁለት እጥፍ ሆኖ በአንድ ይበልጣል ማለት ነው። ስለዚህ የታከለ ኤክስ ተሰጥቶናል። የባለቤቱ የዋይፏ ዋይ ነው። ስለዚህ ኤክስ ኢኳልስ ቱ 2y ፕላስ ዋይ የሚል መልስ ይሆናል ማለት ነው። ኤክስ ኢኳልስ ቱ 2y ስለዚህ ዲ ላይ መልስ ይሆናል ማለት ነው። 19ኛ sum of two consecutive positive integers greater than 30 ይላል። if x is a larger integer the sum which one is following is x ትልቁ ነው ተብለናል። ሁለት ናቸው። ስለዚህ አንደኛው x ማይነስ 1 ትሆናለች ማለት ነው። ሁለተኛዋ x ምክንያቱም x ትልቋ ስለሆነች ከግሬተር ዛን 30 ስለሚል ግሬተር ዛን 30 ከ13 በላይ ናቸው። ስለዚህ ትራንስፈር ማለት ነው x + x 2x ይሆናል። x ማይነስ 1 አለች ማይነስ 1 እዚህ አመጣን ስንጀምራት 14 ከ14 ይበልጣል ማለት ለሁለት ስናካፍለው x ግሬተር ዛን 7 የሚለው መልስ ይሆናል ቢ ይሆናል ማለት ነው። 20ኛ እዚህ ጋር ፊገር ሰጥቶናል። አንግል ትሪያንግል ABCD ሲሚላር ቱ ዲ ትሪያንግል DEF ዘን ፋይንድ ዘ ቫልዩ ኦፍ x ኤንድ y ይላል። እዚህ ጋር የምናየው ኤ እና ዲ ኮንግረንት ናቸው። ቢ እና ኢ ኮንግረንት ናቸው ማለት ነው። ሲ እና ኤፍ ኮንግረንት ናቸው ማለት ነው። ስለዚህ አንግል ኤ ማለት 20 + x ነው። 20 + x ከማን እኩል ነው ማለት ነው? ከ60 ጋር እኩል ነው። ስለዚህ x ማለት ከ60 ላይ 20 ስንቀንስ 40 ይሆናል ማለት ነው። x 40 ትሆናለች። የዋይን ለማግኘት ደግሞ y ማለት 40 ሲደመር y ስለሚል 40 ሲደመር y እኩል ይሆናል 40 ማለት ነው። y ሲደመር 40 እኩል ይሆናል 40 ሲቀነስ 40 0 ይሆናል። ስለዚህ 0 እና 40 የx እና የy 0 ይሆናል ማለት ነው። ዲ ላይ 21ኛ ሁለት ሳይዶች ሰጥተውናል። ትራያንግል ABC እና ትራያንግል DEF ሰጥተውናል። ሳይድ AB ሰጥተውናል። የዲ ሰጥተውናል። እንደገና BC ኦቨር EF ስናደርገው 2/3 ሆኗል። ስለዚህ ሁለት ነገር ሰጥተውናል። ሁለት ሳይዶች ሰጥተውናል። እንደገና አንድ አንግል ኮንግረንት ናቸው። አንግል ABC እና DEF ኮንግረንት ናቸው። ስለዚህ ሁለት ሳይዶች መካከል አንድ አንግል አለ። ስለዚህ ሳይድ አንግል ሳይድ ቲረም የሚለው ትክክለኛ መልስ ይሆናል ማለት ነው። 22ኛ ትሪያንግል ABC ሲሚላር ቱ DEF የኤቢ 12 ነው። የዲኢ 18 የዲኤፍ 9 the ratio of the perimeter of ABC ይለናል። ስለዚህ ቀጣይ የትሪያንግል ABCን ፕሪሜትር መስራት እንችላለን። የትሪያንግል ኦፍ ABC እዚህ ሶስቱም ሳይድ መደመር ማለት ነው። AB 12 18 ሲደመር DEF እሱ የለንም። AB የዲኢኤፍ ምንም ፕሪሜትር መስራት አይጠበቅብንም። ሳይድ ኤቢ ኦቨር ዲኢ ይሆናል። ኤቢያችን ስንት ነው? 12 ሲካፈል ለ18 ለ18 ያ ማለት ፕሪሜትር 1 ኦቨር ፕሪሜትር 2 ማለት ነው። ስለዚህ ኤቢሲ ሬሾዋቸው የምናካፍለው ይሄ በ6 2 ነው። በ6 3 ነው። 2/3 የሚለው መልስ ይሆናል ማለት ነው። ሬሾ ላይ ፕሪሜትሩ ለውጥ ስለማያመጣ ከሳይዱ ጋር እኩል ስለሚሆን ያ ማለት ሳይድ 1 ኦቨር ሳይድ 2 ፕሪሜትር 1 ኦቨር ፕሪሜትር 2 ስለሚሆን 23ኛ corresponding of two similar triangles 9 centimeter and 3 centimeter respectively ተብሏል። ሳይድ 1 ሳይድ 2 ማለት ነው። ኤሪያው ሰጥቶናል። ትልቁ ዩኒት ሰጥቶናል። ስለዚህ ሳይድ 1 ኦቨር ሳይድ 2 the whole square ስናደርገው 1 ኦቨር 8 ይሆናል ማለት ነው። ስለዚህ የመጀመሪያው 9 ትንሿ ሳይድ ነው። ትልቁ ሳይድ 9 ነው። ትንሹ 6 ነች። 9 ሲካፈል
ስናካፍል ለ6 ስኩዌር አድርገን ያን ኤዋን ኦቨር ለ6 ለትንሿ 20 ነች። ስለዚህ 20 ማለት ነች። ስለዚህ ኤዋን እንፈልጋታለን። ይሄ ስናካፍለው 9 በ3 2 ይሆናል። ይሄ በ3 3 ይሆናል። 3 ስኩዌር 9 2 ስኩዌር 4 ይሆናል። 4 ይሆናል። ኤዋን ኦቨር 20 ይሆናል። 20 ሲባዛ 9 180 ሲካፈል 4 ማለት በሁለት የሁለት ነው። በሁለት 90 ሲካፈል ለሁለት 45። ስለዚህ ሲ ላይ 45 የምትለዋ መልስ ነች። ዲግሪ ኦፍ እነዚህ ቀጥታ መደመር ነው። ደምረን ትሪያንግል ስለሆነ 180 ይመጣል። ኤክስ ሲደመር 2ኤክስ 3ኤክስ ሲደመር 2ኤክስ 5ኤክስ ኔጌቲቭ እዚህ ጋር እንዳለ 1 ሲቀነስ ኔጌቲቭ 6 ኔጌቲቭ 5 እኩል 180። ስለዚህ ለ180 ላይ 5 ስንደምርበት 185 ሲካፈል ለ5 ይሆናል ማለት ነው። እሺ 180 5 ሲካፈል ለ5 ይሄ 3 ጊዜ ይሆናል 15 37። ስለዚህ 37 ዲግሪ 37 18 ሲካፈል ለ5 3 ጊዜ 15 3 5 35 ሲካፈል ለ5 7። ስለዚህ 37 የኤክስ ዋጋ 37 ይሆናል። ኤክሳችን 37 ከሆነ እዚህ ውስጥ ስናስገባ ሁለት ጊዜ ይሄ 2 ሲባዛ 37 2 ሲባዛ 37 74 የሚለው መልስ ይሆናል ማለት ነው። የኤክስ ዋጋችን 37 ስለሆነች እዚህ ጋር ይሄ 125 ዲግሪ ነው። 125 እዚህ ጋር ስንደምርበት 180 መምጣት ስላለበት ይሄ 55 ዲግሪ ነው። 55 እና 125 180 ስለሚሰጥ ሁለቱን ደግሞ ስንደምር 60 እና 55 105 ይላል። 115 ከሆነ እችኛዋ ስንት ሆናለች ማለት ነው? 65 ዲግሪ ትሆናለች ማለት ነው። 65 ሲደመር 55 ሲደመር 60 180። ስለዚህ 65 ትሆናለች እንግዲያችን 36 ከዚህች እስከዚህ ያለችውን ማግኘት ስላለብን ስለዚህ ኤክስ ይሄ ኤዲ ሲባዛ ዲቢ ሁልጊዜ ሲዲን ስኩዌር ይሰጠናል። ሲዲ ስኩዌር ስለዚህ 4 ስኩዌር 16 እኩል ይሆናል 3 ሲባዛ ቢዲ ለ3 ማካፈል ነው። 16 ሲካፈል ለ3 ይሄ የቢዲን ይሰጠናል። ስለዚህ እዚህ ጋር ስር ያለችን 3 ሲደመር ከቢ እስከ ዲ ያለው 16 3 ጊዜ 3 9 ሲደመር 16 25 ሶስተኛው የሚለው መልስ ይሆናል ማለት ነው። እዚህ ጋር ሁለት መልሶች አሉ። ኖት ሳይድስ ኦፍ ዘ ራይት አንግል ትራያንግል ይላል። ይሄ ይሆናል 3 ስኩዌር ሲደመር 4 ስኩዌር 25 እዚህ ጋር 5 ስኩዌር 25 1 ስኩዌር ሲደመር 5 ስኩዌር እኩል ይሆናል ሩት 2 ስኩዌር ስናደርገው ሁለቱም እኩል ይሆናሉ። እዚህ ጋር ስንመጣ 2 ስኩዌር ሲደመር ራዲካል 3 ስኩዌር ስናደርገው 3 እና 4 7 እዚህ ጋር 7 ስኩዌር 49 ስለዚህ አይሆንም 7 ስኩዌር 49 ሲደመር 2 ስኩዌር ከዚህ ጋር እኩል መሆን ስለማይችል ይወድቃል። ሁለት መልስ ይሆናል ማለት ነው። ሲ እና ዲ እንወጥሩን ቀጥሎ እንሰራቸዋለን።